ሰላም ጤና ይስጥልን የተወደዳችሁ የቻናላችን ቤተሰቦች ከኢትዮስ ሚዲያ የታህሳስ 23 2018 ዓ.ም ዕለተ ሐሙስ አመሻሽ ሰበር መረጃዎችን ይዘን ቀርበናል። በቅድሚያም አርዕስቶቹን እናስተዋውቃችሁም። በደቡብ አማራ ሸዋ ቀጠና ዛሬ ከባድ ትንቅንቅ ሲደረግ ውሏል። የፌዴራሉ አገዛዝ የኮማንዶ ኃይሉን በማሰማራት ባደረገው በዚህ ውጊያም በርካታ የኮማንዶ ኃይሎች እንደ ቅጠል ረግፈዋል። ከባባድ የሚባሉ የኮንክሪት ምሽጎችም ተደርምሰዋል። ዛሬ ከንጋት ጀምሮ በደቡብ አማራ ሸዋ ቀጠና ደብረ ሲና ከተማን ጨምሮ በሾላ ሜዳ፣ በአርማንያና ጭራ ሜዳ ላይ በተደረገ ትንቅንቅ በአገዛዙ ጦር ላይ ከባድ የሆነ ኪሳራ መድረሱ ታውቋል። ዝርዝር መረጃው ከስፍራው ደርሶናል፣ ተሰሙታላችሁም። አቶ ጌታቸው ረዳና አምባሳደር ሬድዋን ሁሴን ባረፉበት ህንፃ ላይ የድሮን ጥቃት ተፈጽሞ እንደነበር ተሰማም። ጌታቸው ረዳ ስለ ጉዳዩ ለመጀመሪያ ጊዜ ተናግረዋል። የወልቃይት አስተዳደር ይፈርሳል ሲሉ የተደመጡት ጌታቸው ረዳ ወልቃይትን ለመቆጣጠር የተዘጋጀው የአርሚ 70 ኃይልም በሻዕቢያ የሚታዘዝ ነው ሲሉ ከሰዋል። በዝርዝር ተሰሙታላችሁም። በማዕከላዊ ጎንደር ቆላ ድባ አስደናቂ ታምር ተገለጠም። በዛሬው ዕለት በምስራቅ ደንቢያ ወረዳ ቆላ ድባ ከተማም የከተማው እምብርት ተብሎ በሚጠራ አካባቢ በአንድ ግዙፍ ዋርካ ዛፍ ስር የቅድስት ኪዳነ ምሕረት ድንቅ ታምራዊ ምስል መታየቱ ተሰምቷል። ይህ ብቻ አይደለም። ምስሉ በታየበት ቦታ ላይ ጸበል መፍለቁና በርካቶችም በቃሬዛ ጭምር እየመጡ እየተፈወሱ መሆኑ ታውቋል። ከቦታው በቪዲዮ ጭምር የታገዘ መረጃ ደርሶናል፣ ተሰሙታላችሁም። ዛሬ ከኢትዮጵያ በኩል ሰበር ዜና ሊሰማ እንደሚችል ተነግሯል። የሶማሌላንድ ታላላቅ አክቲቪስቶችም በማህበራዊ ገጾች ከኢትዮጵያ ሰበር ዜና እየጠበቅን ነው ብለዋል። ሰበር ዜናው በምን ጉዳይ ይሆን? ያዝነው ሌላኛው መረጃ ነው። የተወደዳችሁ አድማጭ ተመልካቾቻችን እነዚህንና ሌሎችንም መረጃዎች ይዘናል። ከኛ ጋር ከቆያችሁ በዝርዝርና በትንታኔ እናስደምጣችኋለን። በየሰዓቱና በየቀኑ የምንለቃችሁ አዳዲስ መረጃዎች በፍጥነት እንዲደርሷችሁ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ፣ ሼር ማድረግ አትዘንጉ። መልካም ቆይታ ተመኘን። ዛሬ ከንጋት ጀምሮ በደቡብ አማራ ሸዋ ቀጠና ደብረ ሲና ከተማን ጨምሮ በሾላ ሜዳ፣ በአርማንያና ጭራ ሜዳ ላይ በተደረገ ትንቅንቅ ፋኖ ባገዛዙ ጦር ላይ ከባድ ኪሳራ በማድረስ አንጸባራቂ ድል ማስመዝገቡን አስታወቀ። ወደ ደብረ ሲና ከተማ ዘልቆ የገቡት የፋኖ አባላቱም በከተማዋ የአየር ወለድ ኮማንዶዎች የሰፈሩበትን ካምፕ በማፈራረስ በርካታ ኮማንዶዎችን ሙትና ቁስለኛ ማድረጋቸውን ከቦታው የግንባር ዘጋቢዎች አረጋግጠዋል። የአገዛዙ ኃይል የፋኖን ጥቃት ለመመከት ከአየር ኃይልና ባህር ኃይል ጀምሮ የአየር ወለድ ኮማንዶዎቹን መሰረታዊ ወታደሮቹንና ሌሎች ታጣቂዎቹን ያሰለፈ ቢሆንም ነገር ግን ይህ ሁሉ ኃይል የፋኖ እንቅስቃሴ ሊያቆም እንዳልቻለ ነው የተነገረው። የአፋሃድ ሸዋ ጠቅላይ ግዛት እዝ መሐመድ ቢሆነኝ ኮር ከአጼ አምደ ጽዮን ኮር የተውጣጡ የፋኖ ኃይሎች የብልጽግናው አየር ወለድ ኮማንዶ ክፍለ ጦር እንዲሁም ሪፐብሊካን ጋርድ ወደሚገኝበት ጣርማ በር ደብረ ሲናና በአርማንያ ከተሞች ዘልቀው በመግባት የተቀናጀ ጥቃት በመክፈትም ድል ተጎናጽፈው ውለዋል። በተመሳሳይ በደብረ ሲና ከተማ የገባው የፋኖ ኃይል ልዩ ቦታው ቦርቸሌ ተብሎ በሚጠራ አካባቢ የመሸገውን ያገዛዙን ኃይል አየር ወለድ ኮማንዶ ምሽጉን በመስበር ከባድ የተባለ ኪሳራ አድርሶበታል ተብሏል። አገዛዙ በቀጠናው ያሰማራው ተጨማሪ የ105ኛ ክፍለ ጦር ኤሊት ፎርስ አየር ወለድ ኮማንዶ ኃይልም እንኳን የፋኖ ይዞታዎችን ሊያስለቅቅ ይቅርና ራሱ መውጫ ማምለጫ አጥቶ በፋኖ ስናይፐር እየተለቀመ ይገኛል የተባለው። አናብስቶቹ ደብረ ሲና ከተማን ተቆጣጥረው ያገዛዙን ጦር ከደመሰሱ በኋላ የማረኩትን መሳሪያ በማረኩት ሰራዊት አሸክመው አካባቢውን ለቀው መውጣታቸውን ከግንባር የደረሰን መረጃ አረጋግጧል። በሌላ መረጃ ጎንደር ቆላ ድባ የታየው ተአምር ቀጥሏል። ትናንት ማታ በጎንደር ምስራቅ ደንቢያ ወረዳ ቆላ ድባ ከተማ
በአንድ ትልቅ ዋርካ ላይ የታየው የቅድስት ኪዳነ ምሕረት ታምራዊ ምስል መላውን ዓለም ሲያስደንቅ መቆየቱ ይታወሳል። አሁን ደግሞ ሌላ እጅግ የሚያስገርም ተጨማሪ ተአምር ተከስቷል። በቦታውም የኪዳነ ምሕረት ምስል በታየበት በዚያው ስፍራ በአሁኑ ሰዓት አስደናቂ ጸበል ፈንድቶ ወጥቷል። ህዝቡም እየተፈወሰ መሆኑ ታውቋል። በቦታው የሚገኘው ህዝብ በጸበሉ እየተጠመቀ ይገኛል። ከተለያዩ ቦታዎች ታመው አልጋ ላይ የዋሉ መንቀሳቀስ የማይችሉ ሰዎች ጭምር በቃሬዛ ወደ ጸበሉ እየመጡ እየተጠመቁ ማየት ያልቻሉ ማየት እየቻሉ የታመሙ መንቀሳቀስ የማይችሉ መንቀሳቀስ እየቻሉ ታምር በቦታው እየታየ ነው። በስፍራው ያለው ምዕመን በደስታ እልልታና በምስጋና ድምፅ አካባቢውን ሞልቶታል። ዛፉ እንዳይቆረጥ መሳሪያ የሰበረች እናታችን ዛሬ ደግሞ ለልጆቿ ፈውስን አፈለቀች በማለት ህዝቡ ምስክርነቱን እየሰጠ እንደሚገኝ ከቦታው የደረሰን ይህ ቪዲዮም አረጋግጧል። በዋርካው ላይ የቅድስት ኪዳነ ምሕረት ምስልም በግልጽ ይታያል። ዛሬ ደግሞ ለብዙዎች መዳኛ የሚሆን ጸበል ፈንድቶ መውጣቱ ነው የተነገረው። ከቦታው የደረሰንን አጭር ቪዲዮ እንዲህ እንመልከተው። ባልጋ የመጣው ሰውዬ ድሮ ሲሄዳቸዋለሁ እንደተቀመጠው ነው ራሱ ለምሳሌ ባልጋ መጣው ዳና አይኗ ይበራላታለች። ቄሶች አሉ የሚያጠምቁት አሉ። ይህ በማዕከላዊ ጎንደር ዞን በደንቢያ ወረዳ በቆላ ድባ ከተማ አስተዳደር በቆላ ድባ ቤተ ክህነት ቢሮ ውስጥ የተደረገ የእመቤታችን ምስለ ስዕሏ በምታዩት ዛፍ ስር ተገልጦ ብዙ ሰዎችንም እየፈወሰ ያለ ምስለ ስዕሏ ብቻ ሳይሆን ጸበልን ፈልቆ ብዙ ታምራት እየተሰራበት ያለ ቦታ ነው። የሚገኘው ቆላ ድባ ከተማ ነው። በቆላ ድባ ከተማ አስተዳደር ከማዘጋጃ ቤት ፊት ለፊት ያለ በቤተ ክህነት ቢሮ ውስጥ ባለ ዛፍ ላይ የተደረገ ተአምር ነው። ቦታዋ ከጎንደር 35 ኪሎ ሜትር ርቃ የምትገኝ ቆላ ድባ ከተማ ነው። አቶ ጌታቸው ረዳና አምባሳደር ሬድዋን ሁሴን ባረፉበት ህንፃ ላይ የድሮን ጥቃት ተፈጽሞ እንደነበር ተነገረ። ጌታቸው ረዳ ስለ ጉዳዩ ለመጀመሪያ ጊዜ ተንፍሰዋል። የወልቃይት አስተዳደር ይፈርሳል ሲሉ የተደመጡት ጌታቸው ረዳ ወልቃይትን ለመቆጣጠር የተዘጋጀው የአርሚ 70 ኃይል በሻቢያ የሚታዘዝ ነው ሲሉም ከሰዋል። ከ10 ወራት በፊት አቶ ጌታቸው ረዳና አምባሳደር ሬድዋን ሁሴን የአብይ አህመድን ትዕዛዝ በመያዝ ወደ ፖርት ሱዳን ሂደው እንደነበር ይታወሳል። በዚያም ከጀነራል አልቡርሃን ጋር በመገናኘት መወያየታቸው በወቅቱ ሲዘገብ ነበር። አቶ ጌታቸው ከሰሞኑ በሰጡት ቃለ መጠይቅ ስለ ፖርት ሱዳን ጉዟቸው አስገራሚ ጉዳይ አንስተዋል። እሳቸውና ሬድዋን ሁሴን ያረፉበት ሆቴል ከአንድ ቀን በፊት የድሮን ጥቃት ተፈጽሞበት እንደነበር ገልጸዋል። ጌታቸው በዚህ ቃለ ምልልሳቸው በርካታ ጉዳዮችን አንስተዋል። የቀድሞ ጓዶቻቸውን በመዝለፍ ጠቅላይ ሚኒስትር አብይ አህመድን ደግሞ ከፍ ከፍ አድርገው ለማሳየት ሲጥሩ ታይተዋል። ስለ ወልቃይትና አርሚ 70 ጉዳይ ያነሱት ጌታቸው አርሚ 70 በኢሳያስ ነው የሚዘወረው ሲሉ ከሰዋል። የኤርትራው ፕሬዝደንት ኢሳያስ አፈወርቂ በሱዳኑ ጦርነት ለጀነራል አልቡርሃን ድጋፍ የሚሰጡት የአርሚ 70 ተዋጊዎችን በመመልመል እንደሆነ ተናግረዋል። ህወሓት ሱዳን ለሰፈረው አርሚ 70 ለሱዳን ጦር በቅጥረኝነት ተዋጊዎችን የሚመድበው በሻቢያ ግፊትና አልቡርሃን ይደግፈኛል በሚል መሆኑንም ተናግረዋል። በህወሓት አመራር በኩል የኢትዮጵያን መንግስት ለመውጋት የሚሆን ወልቃይትን ለመቆጣጠር ከአልቡርሃን ድጋፍ አገኛለሁ ብሎ እንደሚያምንም አክለዋል። አርሚ 70 ሱዳን የተቀመጠውም ወልቃይትን ለመቆጣጠር በሚል መሆኑን የጠቆሙት ጌታቸው ህወሓት እንደሚያስበው በኃይል መሬት መቆጣጠር አይቻልም ብለዋል። ተፈናቃዮች ከተመለሱ አርሚ 70 አጀንዳ ያጣል የሚሉት የጠቅላዩ አማካሪ ለዚህ ደግሞ እነ ኮሎኔል ደመቀ ዘውዱ የትግራይ ተፈናቃዮች እንዲመለሱ ጽኑ ፍላጎት እንዳላቸው ገልጸዋል። ከዚህ ቀደም በአደናቃፊነት ሲከሷቸው የነበረውን የወልቃይት አመራር ኮሎኔል ደመቀ ዘውዱን ተፈናቃዮች እንዲመለሱ ከፍተኛ ፍላጎት አለው ሲሉ ጌታቸው ተናግረዋል። ራሳቸው ጌታቸው የጊዜያዊ አስተዳደሩ ፕሬዝደንት ሆነው ሲያነሱት የነበረውን የተፈናቃዮችን መጠቃት የወልቃይት ህዝብ ወገኖቻችን ይምጡልን እንጂ አይምጡ አላለም ብለዋል። በሌላ መረጃ
ዛሬ ከኢትዮጵያ በኩል ሰበር ዜና እየተጠበቀ ይገኛል። ብዙ ተከታይ ያላቸው የሶማሌላንድ አክቲቪስቶችና የማህበራዊ ገጾች ኢትዮጵያ ለሶማሌላንድ በዛሬው ዕለት እውቅና እንደምትሰጥ በስፋት እየዘገቡ ነው። የተለያዩ የማህበራዊ ሚዲያ ገጾች ላይ ቅኝት አድርገን እንደተመለከት ነው ኢትዮጵያ እስራኤልን በመከተል እውቅና ለመስጠት ዝግጅቷን ጨርሳለች የሚሉ ዛሬም ከኢትዮጵያ በኩል ሰበር ዜና ጠብቁ የሚሉ ልጥፎችን እየተመለከት ነው። ባለፈው አርብ እስራኤል ለሶማሊላንድ የሰጠችውን እውቅና በተመለከተ አስቀድመው መረጃ ያወጡ ሚዲያዎች ጭምር ይህንን መረጃ በስፋት እያራገቡት ነው። ልክ ከዛሬ 2 ዓመት በፊት በዛሬው ዕለት ኢትዮጵያ ከሶማሊላንድ ጋር የመግባቢያ ስምምነት መፈራረሟ የሚታወስ ነው። አቶ ታዬ ደንዳ ያቀረቡት የዋስትና ጥያቄ ውድቅ ተደረገ። የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንዳ ያቀረቡት የዋስትና ጥያቄ ውድቅ ተደርጓል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብርና ህገ መንግስታዊ ጉዳዮች ወንጀል ችሎት ሐሙስ ታህሳስ 23 2018 ዓ.ም የቀረቡት አቶ ታዬ ያቀረቡትን የዋስትና ጥያቄ ውድቅ ሲያደርግ ከቀረቡባቸው 3 ክሶች መካከል አንዱ እንዲሻሻል ወስኗል። ችሎቱ ዛሬ የተሰየመው በአቶ ታዬ ላይ አቃቢ ህግ በመሰረታቸው 3 ተጨማሪ ክሶች ላይ በቀረበው የክስ መቃወሚያና የዋስትና ክርክር ላይ ብይን ለመስጠት ነበር። አቶ ታዬ ረቡዕ ታህሳስ 22 2018 ዓ.ም በካቴና ታስሬ ችሎት አልቀርብም ብለው በመቃወማቸው የተነሳ የቂሊንጦ ማረሚያ ቤት ሊያቀርባቸው እንዳልቻለ ተናግሮ ነበር። በዛሬው ዕለት እጃቸው በካቴና ታስሮ ችሎት የቀረቡት አቶ ታዬ ከዚህ በፊት ያለ ካቴና እንዲቀርቡ በቃል ትዕዛዝ ተሰጥቶላቸው እንደነበር በመግለጽ ያ ውሳኔ አለመከበሩን ተናግረዋል። ነገር ግን የችሎቱ ትዕዛዝ በጽሁፍ በክስ መዝገቡ ላይ ባለመካተቱ የማረሚያ ቤቱ ፖሊሶች ተፈጻሚ ማድረግ እንዳልቻሉ ተነግሯል። ችሎቱ በዛሬው ውሎው አቶ ታዬ ያቀረቡትን የዋስትና ጥያቄ ውድቅ በማድረግ አንዱ ክስ እንዲሻሻል ወስኗል። ተከሳሹ እጃቸው በካቴና ታስሮ ችሎት ላይ ላለመቅረብ የወሰኑት አለርጂ አለብኝ በማለት ነበር። አቶ ታዬ ከዚህ ቀደም ከቀረቡባቸው 3 ክሶች በሁለቱ ነጻ ሲባሉ የጦር መሳሪያ ሕግን በመተላለፍ ክስ ግን ጥፋተኛ ተብለው የ7 ዓመት ከ2 ወር እስር ተፈርዶባቸዋል። ችሎቱ የአቶ ታዬን መዝገብ ለማየት ለጥር 13 2018 ዓ.ም ቀጣይ ቀጠሮ ሰጥቷል። ጅቡቲ በሶማሌላንድ ሪፐብሊክ የሚገኘውን የቆንጽላ ጽሕፈት ቤት ሙሉ በሙሉ ዘጋች። ሶማሌላንድም የጅቡቲ አምባሳደሯን ጠርታለች። እስራኤል ለሶማሌላንድ ሪፐብሊክ በሰጠችው ሕጋዊ እውቅና ከሶማሊያ በላይ የተቆጣችው ጅቡቲ በሀርጌሳ የሚገኘውን የቆንጽላ ጽሕፈት ቤቷን ሙሉ ለሙሉ ዘግታለች። በሌላ በኩል ሶማሌላንድ ሪፐብሊክ የጅቡቲ አምባሳደሯን ወደ ሀርጌሳ ጠርታለች። እስራኤል ለሶማሌላንድ ሪፐብሊክ ሕጋዊ እውቅና መስጠቷን ተከትሎ ጅቡቲ በከፍተኛ ተቃውሞ ውጤቱን ለመቀልበስ እየተንቀሳቀሰች ትገኛለች። የዛሬ 2 ዓመት ሶማሌላንድ ከኢትዮጵያ ጋር የፈረመችውን የመግባቢያ ስምምነት ተከትሎ በስምምነቱ ከፍተኛ ቅሬታ የነበራት ጅቡቲ በሀርጌሳ የነበራትን የቆንጽላ ኃላፊ መጥራቷ የሚታወስ ሲሆን ቆንጽላው አገልግሎት መስጠት አቁሟል። ይህ በእንዲህ እንዳለ አልሸባብ ሶማሊያውያን በእስራኤል ላይ ጠመንጃ እንዲያነሱ ጥሪ አቀረበ። ቴል አቪቭ ለሶማሌላንድ የሰጠችውን የነጻ ሀገርነት እውቅና በመቃወም እስላማዊው ታጣቂ ቡድን አልሸባብ ሶማሊያውያን በእስራኤል ላይ ጠመንጃ እንዲያነሱ ጥሪ አቅርቧል። የቡድኑ ቃል አቀባይ ባስተላለፈው በቪዲዮ በተቀረጸ መልእክት ሶማሊያውያን ሀገራቸውን ከእስራኤል ለመከላከል ታጥቀው እንዲነሱ ጥሪ አስተላልፏል። የተወደዳችሁ አድማጭ ተመልካቾቻችን ለዚህ ሰዓት ከተለያዩ ታማኝ መረጃ ምንጮች የደረሱን ሰበር ዜናዎች እነዚህ ናቸው። ከቆይታ በኋላ ሌሎች መረጃዎችን ይዘን ድጋሚ እንመጣለን። እስከዛው በያላችሁበት መልካም ቆይታ እየተመኘን ቻናሉ እንዲያደግ ተደራሽነታችን እንዲሰፋ ሰብስክራይብ፣ ላይክ፣ ሼር ስለምታደርጉ እናመሰግናለን። መልካም ጊዜም